ደምረው ደግሞ አሁን ካለ ፍቅር በይበልጥ ከባለቤትህ ጀምረ ከልጆች ጀምረ ለሁሉም ወንድ በፍቅር መስጠት። ምናልባት መንገድ ላይ ሙሉ ጫጉ ሊሰርጉ ይችላሉ። በል እንግዲህ አውስ እንደዚህ ያርግ፣ አሁን ተመቻህ ለመጠጡ፣ አሁን እንደዚህ ያረካ ብለው ሳይኮሎጂካል አታኪንግ ይኖራል። አይምሮ በጣም ክፍት መሆን አለበት። በቃ ይሄ ምታለ በቃ በላይቭም በለው በላይፍም በለው አለ ውርጅብኙ ይኖራል ማለት። ይሄ ለእኛና ለአንተ ነው። ሶስተኛ ያለኝ መልእክት ለዛ ቤት ላላችሁ ሰዎች፣ በተለይ ፕሮቴስታንት ወንድሞች፣ ጉዳዩ እውነትን የማጥራት ጉዳይ ነው። ቀን እንዳልነው መጽሐፍ ቅዱስ ይዞ ኦርቶዶክስን መሞገት አሁን እንደማይቻል አሳይታችሁናል። አሁን የት ነው ያለው? በሙሉ ገድላት ድርሳናት ላይ ነው። ማንም ሰው ከአሁን በኋላ ወንድሞቻችን እውነት ቲክቶክ ላይ ሲያገለግሉ የነበሩት ሁሉም ወንድሞች ስም ብጠቅስ መድሎ እንዳይሆን ብዬ ነው። ሁሉም እንዳቅሙ ከቀሳውስት ጀምሮ ከወንድሞቻችን ዲያቆናት ጀምሮ ከምዕመናን ራሳችሁ ወንድሞች ኢቭን በእስልምና ላይ እውቀት የሚሰሩ ወንድሞች በሙሉ ትልቅ ልናመሰግናቸው የሚገባው መጽሐፍ ቅዱስን አስጣልናቸው። በእውነት መጽሐፍ ቅዱስ አይወያዩም። በቃ ናዲ ቤት ግባ አይደለም መጽሐፍ ቅዱስ እወያያለሁ ገድልም ጨምሬ ነው ይላል። መጽሐፍ ቅዱስ ዘተወያይ የለም። እንደው ጭራሽ መጽሐፍ ቅዱስ ጀማ ዲቤት እኮ ሲሞክር አያቸው አለ። በወንድሞቻችን ጭራሽ ማስተማር ጀመርን እንጂ ትምህርት መስጠት ጀመሩ ወንድሞቻችን። መመለስ ሲያቀት መልስ የለም። ሁሉም ነገር መልስ የለም። በቃ ምንም ነገር መልስ የለም። አሁን በሙሉ ምን ሆነ? በገላ በድርሳናት ምንዋይ በቃ ቆመ፣ ጣሉት ማለት ነው። ከዚህ በፊት የነበረው ትችት ምን ነበረ? ኦርቶዶክሶች መጽሐፍ ቅዱስ አያውቁም፣ ጥቅስ አያውቁም፣ እነሱ የሚያውቁት ገድል ነው፣ እነሱ የሚያውቁት ድርሳን ነው። ብትጠይቃቸውን የሚመልሱ መልስ የለም። አሁን ወጣቱ ትንታግ ሆነ። ለቤተ ክርስቲያን ቀጥ ብሎ ቆመ። ያወቃትን ነገር ለማካፈል ይታተራል። አሁን ምን ሆነ? በቃ አሁን በዚህ ጉዳይ ማሸነፍ የለም። በቃ ቀረ። በቃ መጽሐፍ ቅዱስ ይዞ ኦርቶዶክስ ተትነች ለማለት ማንም ሳይሞግትም ማንም መቆም አይችልም። አምስቱን ሶላዎች ይዤ ፕሮቴስታንት ነኝ ኦርቶዶክስ መሞገት እችላለሁ መጽሐፍ ቅዱስ የጠቀስኩ የሚል አንድ ሳይቆም ቆመ። ያ አሁን ያለው ብቸኛው አማራጭ ምንድን ነው? በቃ ገድል ላይ እንደዚህ ይላል፣ ገድለ ድርሳናት ላይ እንደዚህ ይላሉ፣ ገድለ ጊዮርጊስ እንደዚህ ይላል። በዚህ ነው የሚሄደው። እባካችሁ ይሄ መንገድ አያዋጣም። ሰው በአንድም ሌላ መንገድ ያነባል፣ ይገነዘባል። ትላንት እምነት ብቻ ሰው ሰራሽ መሆኑ ታወቀ፣ ጸጋ ብቻ ሰው ሰራሽ መሆኑ ታወቀ። አምስቱ ሶላዎች አፈር ከድሜ ይበሉ። ሌላ ምንም ተልእኮ የለውም። ባይሆን ከብሽሽቅ እንውጣና በጋራ ኦርቶዶክሳዊት ቤተክርስቲያንን ለማወቅ ጥረት አድርጉ። ባለፈው ትዝ ይላችኋል ሲያስተዋውቀን የነበረው ደምረው መጽሐፍ ምን የሚል ነበር ያስተዋወቀን? መድሎተ ጽድቅን ቅጽ 1 ቅጽ 2 ቅጽ 3 ከቻላችሁ ሃርድ ኮፒውን ግዙ። ልደተ ቃልም እያደለ ሲያየው አይቼ ነበረ። ያ ካልቻላችሁ እንኳን ቢያንስ በውጭ ሀገር ያላችሁ ሃርድ ኮፒ ማግኘት ያቃታችሁ ሶፍት ኮፒ እኮ አለ እኮ መድሎተ ጽድቅ ቅጽ 1 አለ፣ ቅጽ 2 አለ። የሚገርማችሁ ቅጽ 3 ላይማ አምስቱን ሶላዎች እንዴት አድርጎ ያደርጋል አበጋዝ ብትንትን አድርጎ ከነ ምንጩ ከነ ትምህርታቸው ስተት የስተቱ ደግሞ በመጽሐፍ ቅዱስ እንዴት ስተት እንደሆነ በአበው ትምህርት አድርጎ እንዴት ዱጋመድ አድርጎ እንዳቀረው ብታዩት ትምህርት ታገኙበታላችሁ። ከማንበብ ጀምሩ፣ ከማወቅ ጀምሩ፣ በእውቀት ሞግቱ። እንዲህ ማድረግ ብንችል ሰው ማለት እንችላለን። ባይሆን እንደ ፕሮቴስታንቶች በጣም ለመጽሐፍ ቅዱስ እንቆረቆራለን ካላችሁ እስቲ እንደነ እፎይ እስልምና ላይ እንደሚሰሩት እንደ ታላቁ ጅብሪል እነ ዮሐድ አሉ፣ እነ ጵላዲዮስ አሉ። እስቲ እንደነሱ እስቲ እስልምና ላይ እስቲ እውቀት መስሩ። ጀግና ከሆናችሁ የእኛን ገድላት ድርሳናት በዛው ልክ ላትጠቀሙባቸው፣ ላትጸልዩባቸው፣ ላታምኑባቸው፣ በዛ ልክ ለማጥለበል፣ በዛ ልክ ለመተቸት ዛት ማች ዲቮትድ ከሆናችሁ እስቲ ጀግና የሆነ ከእስልምና ላይ የሚሰራ እስቲ ከእናንተ ቅበተ እምነት እስቲ ይውጣ። እስቲ እኔው በዚህ ልክ እዛ እኮ ኢሳ እኮ ተራ ነቢይ ነው እያሉ ሎቱ ስብሐት አምላኩ አልተሰቀለም ብሎ የሚያምን እኮ ነው። በስላሴ እኮ የማያምኑ ናቸው። እስቲ እነሱ ላይ እስቲ ቅበተ እምነት ስሩ። እስቲ በእነሱ ዞራችሁን እንያችሁ። እስቲ በቃ ይሄንን አሳዩን እስቲ በተግባር እውነትም ለወንጌል እውነትም ለካ ፕሮቴስታንት በመጽሐፍ ቅዱስ የሚችላቸው የለም። እስቲ አስብሉን። አሁን እኮ የለም። ይሄ ለእናንተ መልእክት ነው። ትልቅ የቤት ስራ አለብን። ከጥላቻ እንራቅ፣ ከብሔርተኝነት እንራቅ፣ የፖለቲካ ስራ እንስራ፣ በፍቅር እንስራ። አለቀ። በተረፈ የትኛውም አይነት ዲቤቶች በስድብ እንዳይሆኑ ሁላችን የራሳችን የግላጭ ጥንቃቄ እናድርግ። እዚህ ለደምረው ያለኝ መልእክት ራስህንም ቤተሰብህንም በጥንቃቄና ከጊዜው በበለጠ በፍቅር መንቀሳቀስ አለብህ። ሆድህን በጣም ሰፊ ማድረግ አለብህ። ትከሻህን በጣም ማስፋት አለብህ። ትችቶች ይኖራሉ፣ ስድብ አለ። እኛ ዝም ብለን ብቻ የሆሳዕናን ብቻ እንሰብክ። ከሆሳዕና ቀጥሎ ህማማት አለ። ከህማማቱ ደግሞ ዋናው ደግሞ ዓርብ ስቅለት አለ። የሚገርመው ከስቅለት ቀጥሎ ግን ትንሣኤ አለ።
ይሄ ማሰብ ተገቢ ነው እንጂ በአህያ ተቀምጦ የኛ ጌታ ጨርቅ ያነጠፈለትና አረ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ያለ ህዝብ ነው ዓርብ ቀን የሰቀለው። በቃ አለቀ። ይሄ ነው። ስለዚህ ጭብጨባ አለ፣ ወጣ ገባ አለው፣ ጉጻ አለው፣ ውጣ ውረድ አለው። ይሄ ሁሉ መቀበል ተገቢ ነው። ይሄ ሁላችሁ ነው። ይሄም አስተላልፈው ለደምሮ ብቻ አይደለም። ወደ ኦርቶዶክስ መምጣት ፈልጋችሁ በተለይ ፓስተሮች የሆናችሁ ኳየሮች የሆናችሁ ለመምጣት ፈልጋችሁ ይህንን የስም ማጥፋት ፈርታችሁ ያላችሁ ሰዎች እባካችሁን ደምረውን ያጸናህ መድኃኒዓለም እኔንም አጽናኝ ብላችሁ በእምነት ነው። በቃ በርትታችሁ ነው። በቃ የደምረው ትልቁ ተልእኮ ይሄ ነው። በነገራችን ላይ ደምሮ ሀው ራሱን አዳነ። አንድ ነው። መጀመሪያ ራስን ማዳን ነው። ሀለ ራስ ነው። ሁለት ቀጥሎ ደግሞ ከቤተሰብ ከዛ ቀጥሎ ለጓደኛ ከዛ ሚዲያ ላይ ያለ ሰው በሙሉ ወደ ኦርቶዶክስ እምነት እንዲመለስ ድርሻ አለበት። ስለዚህ አብሮን ተቀላቅሎ ያገለግላል። ቅበተ እምነት ማለት አብሮ ይሰራል። ድርሻው መጠኑ እንደየአቅሙ ይሁንና ማለት ነው። እና በዚህ ስራ የሰሩት ወንድሞቻችን ናቸው። ያው በተደጋጋሚ ጊዜ እዛው ሚዲያ ላይ ስለታየን እኔ ብቻ እንዳልመስላችሁ እኔ ምንም ያረኩት ነገር የለም። እንደውም የኔ እውነት ለመናገር የለትትና ለመናገር የእውነት ብዙ ወንድሞች ብዙ የምታያውቋቸው እዚህ ቲክቶክ ላይ የሚያገለግሉ ያላሰለሰ ጥረት አድርጓል። የብዙ ወንድሞች ልፋት ውጤትም ጭምር እኛ ማናቃቸው ደግሞ እውነተኛ ሰዎች ደግሞ ጸሎትም ጭምር እግዚአብሔር እችን ቀን ስላሳየን ስሙ የተመሰገነ ይሁን። ስለዚህ ደምረው እንድትበረታ ከቅዳሴ ሳትቀር ከስጋው ደግሞ ሳንድርቅ ሁላችንም በጸሎትም እየተጋን መትጋት አለብን። አሁን ወደ ቀራኒዮ ነው እየወጣ ያለው። አሁን ወደ ቀራኒዮ ዛሬ ተሞሸርክ አይደለ? ልክ አንድ ሰው በትዳር ካገባ በኋላ የሰርግ ቀን አይሆንም አይደለ? ትዳር ውስጥ ደግሞ አለ ወጣ ገባ ምናምን አለ። እሱን ደግሞ መቋቋም ይጠይቃል። ልክ እንደዛ ዛሬ ሰርግህ ነው። ሰርግ ላይ የተጋቡ ባሎች ባልና ሚስት ደግሞ ልክ ሁል ጊዜ ትዳራቸው እንደዛ ባልና ሚስት እንደው ሰርግ አይሆንም ሁሉ በየቀኑ ማለት ወጣ ውረድ ምናምን አለው አይደለ? ገጭ ገጭ አለው። ልክ እንደዚህ ሁሉ አሁን ወደ ክርስትና ጉዞ ነው የምንሄደው። ጌታችን በግልጽ ነግሮናል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ ዓለምን ብየዋለሁ አሸንፊዋለሁ። ስለዚህ ወንድሞቻችን ተግተውልሃል። የእነዚህ ሁሉ ጸሎት አለ። በእውነት ዛሬ ለአንተ ትልቅ ነገር የተደረገልህ አስተዳዳሪው አልቀሩም፣ አባቶች አልቀሩም። በዛ ደግሞ ጉባኤ ሆነልህ። በጣም የሚገርም ነው ዛሬ ያንተ እድል። በእውነት ያንተ በጣም ይለያል። በእውነት እንክብካቤያቸው የሰጡ ፍቅር አባቶች ያላቸው ሳይንቁ ከየት ነው የመጣው ሳይሉ ማን ነው ሳይሉ ይሄ ሁሉ ትጋት አድርገዋል። በአካል መገኘት ያልቻሉ ደግሞ ወንድሞች ደግሞ ፍቅራቸው እንዴት ሲገልጹልን ነበር በኮመንት አይታል። በቃ የግድ ነው በቃ ይሄ እና እችን ቤተክርስቲያን ከልብ ውደዳት፣ ከልብ አፍቀራት፣ ከልብ ኑሩባት። ሰዎችን ብለህ አልመጣህም፣ ሰዎችን ብለህ ደግሞ እንዳትሄድ። ሰውን ብለህ አልተገኘህም፣ ሰውን ብለህ ደግሞ ትተህ እንዳትወጣ። በምንም በጊዜውም ያለ ጊዜውም ጸንተህ እንድትገኝ አደራ ለማለት ነው። የሁላችን መጨረሻ ያሳምርልን። ሁላችንም ከነማህተባችን ለኩር ሞት ያብቃን። ወስብሐት ለእግዚአብሔር። ዲያቆን ቴዲ በጣም ድንቅ መልእክት፣ እግዚአብሔር ያክብርልኝ። በእውነት እግዚአብሔር አገልግሎትን ቤተሰብን ይባርካቸው። ወንድማችን ጋድሳ ለአሁንዲ አመሰግናለሁ። ዴቫዬ ቴንክ ወንድሜ ቴንክ። ቀሲስ ይፍቱ ይባርኩኝ። ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ ቴዲ፣ ሃኖስ፣ ናታን፣ መምህር በረከት፣ ያሬዶ፣ በዛ ብሎን ሁላችሁንም ሰላም ብያለሁ። ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ያው እንግዲህ ዋናው ሙሽራ ያው እንግዲህ ፊት ለፊት አምሮባል ሰውዬው አምሮባል ከክፉ ነገር ሁሉ መድኃኒዓለም የሚጠብቅ። ያው ከቴዲ በኋላ መናገር ከባድ ነው አንዳንዴ። ከዘማርያም በኋላ መናገር ሁሉንም ሀሳብ በደንብ አድርጎ አድሬስ ስላደረገው እኔ ጀስት ደስታዬን ለመግለጽ ያክል ነው። እግዚአብሔር በሚያውቀው በጣም ደስ ብሎኛል። ወላዲት አምላክ ምስክሬ ናት። በጣም ደስ ብሎኛል። ለምን ቅደም እንደተነገረው ትልቁ ነገር እሱ ነው። የቁጥር ጉዳይ አይደለም። 50 ሰው 100 ሰው 1000 ሰው 2000 ሰው መጣ አይደለም። ኦፍ ኮርስ ወደ ቤተክርስቲያን የሚጨመሩ ሰዎች ብዙ ሰዎች እንዳሉ ሁሉ እግዚአብሔር ከቁጥር ጋር ችግር የለበትም። ያው በኖህ ዘመን የተፈጠረውን እናውቃለን። እግዚአብሔር 8 ነፍሳትን አስቀርቶ ነው ምድር የጠፋችው ያኔ ከቁጣ የተነሳና እግዚአብሔር የቁጥር ችግር የለበትም። ነገር ግን ያው ምን ያህል ሰው እንደሚወድ እንደምታየው ነው እንግዲህ ሰው እያሳየ ያለውን ፍቅር ስትመለከት ሰው ኦርቶዶክሳውያን ይሄ የምር መጽሐፍ ቅዱስ ላይ የተገለጠውን ፍቅር አለ አይደለ? ጌታ የሰጠው ትእዛዝ አለ አይደለ?
እርስ በርሳችሁ ተዋደዱ እና እርስ በርሳችሁ መዋደዳችሁን አይተው የጌታ ደቀ መዝሙር መሆናችን ራሱ አንዱ መታወቂያው እሱ ነው። ፍቅር የሚባለው ነገር ነው። ኦኬ ፍቅር የሚባለው ነገር በጣም መሰረታዊ ነገር ነውና እኔ አንድ መልእክት ማስተላለፍ እንፈልገው ደምዬ፣ መቼስ ያው በአካል እኛም መገናኘታችንም አይቀርም፣ ግን በመጀመሪያ እንደተባለው ወንድማችን ደምረው ወደ ቤተክርስቲያን እንዲጨመር እንግዲህ ብዙ ሰዎች ያው በጸሎት ዘማሪያም ቅድም ተናግሮታል፣ በጸሎት ያገዙ ሰዎች ይኖራሉ። ቲክቶክ ላይም ብዙ የለፉ ወንድሞች እህቶች አሉ። ለሁሉም እግዚአብሔር አምላክ እንደው ያው መልካሙን ዋጋ ይክፈላቸው። ከዛም ባለፈ ደግሞ ደሜም ደግሞ ያው ያጽና፣ እስከመጨረሻው ያጽና። እግዚአብሔር አምላክ እስከመጨረሻው እንዲያጸና ከልቤ እመኛለሁ። ግን እንደው ከቤተክርስቲያን ውጭ ያሉ ሰዎች አሁን እንደተባለው ነው። ቅዱስ ያሬድ አንድ የተናገረው ነገር አለ። ደሜ ቤተክርስቲያንን አየዋት፣ አወቅኳት፣ ወደድኳት ብሎ ይናገራል። ቤተክርስቲያንን አየዋት፣ ከዛ አወቅኳት፣ ከዛ ወደድኳት። ብዙ ሰዎች ከቤተክርስቲያን ውጭ ያሉ ሰዎች ቤተክርስቲያንን በማየት ደረጃ ነው የሚያዩዋት፣ ከውጭ ነው የሚያዩዋት። ወይ ህንፃ ቤተክርስቲያን ወይ ደግሞ አለ አይደል ቢልዲንጉ ነው የሚታያቸው። ኦኬ ሰው ቤተክርስቲያንን ከማየት አልፎ ልክ ሲያውቃት ምን ይላታል? ይወዳታል የበለጠ። ሰው ቤተክርስቲያንን ከማየት ይልቅ ልክ ሲያውቃት ይወዳታልና ለብዙ ሰዎችም ወደዚች ወደ ጌታ ቤተክርስቲያን ሰዎች እንዲመጡና እንዲጨመሩ ጥሪ የምናቀርበው ከዚህ አንፃር ነው። ብዙዎቻችሁ ቤተክርስቲያንን አላወቃችኋትም። ኦኬ ቤተክርስቲያንን አላወቃችኋትም። ትልቁ ችግር እሱ ነው። በሚነገረን ነገር በጣም ብዙ ጊዜ በሚነገረን ነገር ከልጅነት ጀምሮ ጭንቅላታችን ላይ የሚሰራ ነገር ይኖራል፣ ቤተክርስቲያንን እንዳናውቅ የሚደረግ። ኦርቶዶክሳውያን እንደዚህ ናቸው። እንግዲህ ከፕሮቴስታንቲዝም የመጡ ሰዎች ይመሰክራሉ። ኦርቶዶክሳውያን ማርያምን ያመልካሉ፣ ኦርቶዶክሳውያን ቅዱሳንን ነው የሚያመልኩት፣ ጣዖት አምላኪ ናቸው፣ እንዲህ ናቸው የማይባል ነገር የለም። ስለ ቤተክርስቲያን የማይነገር ሰዎች ቀረብ ብለው ቸርችን ሲያቋት ቤተክርስቲያንን ሲያቋት ያ ነገር ውሸት እንደሆነ የሚወራው ነገር ውሸት እንደሆነ ሲያስተውሉ ኦኬ አለ አይደል ንቅት ይላሉ። ብዙዎቻችን ያ ነገር ውሸት እንደሆነ ስለ ቤተክርስቲያን የሚነገረው ነገር ውሸት እንደሆነ እያወቅን ራሱ አንዳንዴ ቅድም ቴዲ እንደተናገረው እዚህ ስንመጣ ሰዎች ምን ይሉን ይሆን፣ እናቴ ምን ትለኝ ይሆን፣ እናት አባት፣ ወንድም እህት፣ ዘመድ አዝማዶች ምን ይሉኝ ይሆን ብለን የምንጨነቅ ሰዎች አለን። ግን ጌታ የተናገረው አንድ ነገር አለ፣ መርሳት የሌለብን ነገር አለ። ደሜ ጌታ ምን ብሎ ተናገረ? አለ ወይስ ስታክ አድርጌያለሁ? ሜቢ አምናሹር ደምሮ ስታክ አድርጎ ነው የሚታየኝ። እኔ ስታክ አድርጌያለሁ አላችሁ ሁላችሁም አላችሁ። መጣው ስታክ አድርጌ ነበር። ይቅርታ በቃ ጨርሻለሁ። አንድ ነገር ምንድነው ደሜ ሰዎች ምን ይሉናል የሚለው ነገር በጣም ሊያሳስበን አይገባም። ለምን የዘላለም ሕይወት የሚባል ነገር ነው በጣም ዋናው ኢሹና ጌታ ምን ብሎ ተናግሯል? ከኔ ይልቅ አባቱን፣ እናቱን፣ ወንድሙን፣ እህቱን ከኔ የበለጠ የሚወድ ለኔ ሊሆን አይገባውም ብሎ ጌታ ተናግሯል። ለኔ ሊሆን አይገባውም። ኦኬ ስለዚህ ምንድነው ከህጎች ሁሉ መጀመሪያ ደግሞ እግዚአብሔር አምላክን በፍጹም ልብ ውደድ ነውና መውደድ ያለብን ከምንም ነገር በላይ ኦፍ ኮርስ እናት አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን እንወዳቸዋለን፣ ምንም ጥያቄ የለው። ነገር ግን ከነርሱም የበለጠ ማንን መውደድ አለብን? ጌታን መውደድ አለብን። ኦኬ ስለዚህ ጌታን ደግሞ የምንወደው ምንድነው ያዘጋጀልንን የዘላለም ሕይወትን እርሱ ባለን መንገድ በመመላለስ ነውና የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በደሙ ወደ መሰረታት ወደ ቅዱስ ቤተክርስቲያን እንድትመጡ አሁንም ለነፍሳት ጥሪ እናቀርባለን። ኦኬ ሰዎች የጀመሩት ነገር አይደለም። ፕሮቴስታንቲዝም ጋር ስንመጣ ሉተር ነው መጀመሪያው። እስልምናው ጋር ብንመጣ መሐመድ ነው መጀመሪያው። ጆባ ዊትነስ ጋር ብንመጣ ሰዎች ናቸው። ሁሉም ጋር ብንሄድ ሰዎች የጀመሩ ሰዎችን መጥቀስ ይቻላል፣ ግለሰቦች ናቸው። ወደ ኦርቶዶክስ ቤተክርስቲያን ሲመጣ ግን ሁሌም እንደምንናገረው ክርስቶስ ኢየሱስ በደሙ የመሰረታት ቤተክርስቲያን ናት። ኦኬ ሰዎች ከመሰረቱት ህብረት ወጣችሁ፣ ሰዎች ከመሰረቱት ቸርች የሚባሉ ምን የሚባሉ ከእንደዚህ አይነት ነገር ወጣችሁ ወደ ጌታ ቤተክርስቲያን እንድትመጡ እግዚአብሔርም ደግሞ እንዲያግዛችሁ ጥሪ እናቀርባለን። እንደምዬ ስለአንተ በጣም እግዚአብሔር እናመሰግናለን። እግዚአብሔር አምላክ እንኳን ረዳ። ቅዱስ ሚካኤል ደግሞ በአማላጅነቱ በጠባቂነቱ ካንተ ጋር እንዲሆን ከልብ ይመኛለሁ። በጣም የምወደው መልአክ ስለሆነ ነው። ይቅርታ ረዘምኩት። እግዚአብሔር ያክብርልህ። እኔ ቦታ ልልቀቅ። ቴንክ ዩ። እሺ አመሰግናለሁ። ሮማ ተባርኪ። ላውንዲ ዛብሎን ዘመን እዚህ ያላችሁ በእውነት ሁላችሁን እወዳችኋለሁ። እሺ ትልቅ ኃላፊነት እየሰጣችሁኝ እንዳለ ነው የሚገባኝ። ማለት ፍቅራችሁን ነው እየገለጻችሁ ያላችሁት።
እግዚአብሔር ያክብራችሁ። ቴንኪው በጣም በጣም ቴንኪው። አኬ አልተመቸውም። አኬ እየገባ ነው የሚወጣው። ቤተሰብ ተረዱት። በቃ ያለበት ቦታ አይመቸውም። እሺ ተረዱት። ያው ለእናንተ ሼም ይዞት ነው የሚገባው የሚወጣው። ተረዱት። እሺ ያለበት ቦታ አይመቸውም፣ አይመቸውም። ይህንን ተረዱ። እሺ ወገኖቼ ተባረኩ። ዲያቆን ያሬድ የለውም፣ ጠፋው እንዴ ጋይስ? አለ 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 ደሜ ዙሬ ወይ ላይ ሰማው ይችላል ካለና ቀሲስ ዲያቆን ታላቁ በእውነት በጣም እዚህ ቤት ከገባ 2 ዓመት ሆነካል። እንኳን በሰላም መጣ። ዌልካም። በእውነት ድምፅ ሁሉ ናፍቆኛል። ጌታ እንደምን አልክ? ሰላም። እንኳን ደስ አለ፣ እንኳን ደስ አለን። ሁላችንንም ሰላም ብያለሁ። ሁላችሁንም እንኳን ያደረሳችሁ ልበል። በዚሁ እሰማለሁ አይደለ? ድምጼ ይቆራረጣል። ትሰማለህ? ትሰማለህ? ወንድማችን እንኳን ወደ ስላሴ ልጅነት ተመለስክ። እግዚአብሔር ለዚህ ክብር ስላበቃ በጣም ደስ ብሎኛል። ምን ያክል ደስ እንዳለኝ በዛው እንደው በቃል ልናገር ብዬ ነው። ወንድሜ ጋዲ አሁን የኔን ሀሳብ ስለተናገረ ሰው ምን አለኝ ምን ይለኛል ምናምን የሚለውን ሀሳብ እንድትተወው እና ብዙም እንዳያሳስብህ በዛው የሆነ ነገር ለማለት ነው የገባሁኝ። እኔ ደስታዬ ግን ጠዋትም ሰዎች ልከውልኝ እያየሁ ነበር። እንደማሽ ቤተክርስቲያን ያለ ከልደት እና ከዘማርያም ጋር እያለ ያለውን ነገር አይቻለሁና እንደው እግዚአብሔር በቤቱ ያጽና። እኔ ማለት የምፈልገው በቃ አንድ ቃል ነው ምንድነው እሱም ከክርስቶስ ፊት ስትቆም ለእርሱ የምትነግረው አንድ ምስጢራዊ ህይወት ይኖር። ሰውን ትተወውና ክርስቶስ እናንተ ብቻ የምታውቁት አንድ ምስጢራዊ ህይወት መኖር አለበት። የተጋድሎ ህይወት፣ የጽድቅ ህይወት፣ የቅድስና ህይወት። ያንን ህይወት እንዲኖርህና እንደው ከሰው የተሰወረ ለእግዚአብሔር ብቻ የሚታይ ፍቅርህን የምትገልጽበት አንድ መንገድ እንዲኖርህ ማሳሰቢያ ለመስጠት ብቻ ነው ወንድሜ። አብዛኛውን ነገር ተናግረውታል። ያው ኦርቶዶክሳዊነት ህይወት ስለሆነ ግን ህይወቱ የበለጠ ትኩረት አድርገን እንድንሰራበትና ወደ ተጋድሎ ራስን ወደ ማጽደቁ፣ ወደ ክርስቶስ ምልአት ወደ ማደጉ፣ ወደ ቅድስናው መንገድ ወደ መግባቱ ወደዛ ትኩረት እንድናደርግ ራስን ወደ ማየት በክርስቶስ ፍቅር ወደ መመላለስ እና ቅድም እንዳልኩ ከእርሱ ጋር ያለ አንድ ምስጢራዊ ህይወት፣ አንድ ምስጢራዊ መንገድ እንዲኖረ በዚሁ ማሳሰቢያ ለመስጠት ብቻ ነው። እግዚአብሔር ይስጥልኝ። እኔ አንደበቴ ብዙ ስለማያምር ብተወው ይሻላል። እግዚአብሔር ይስጥልኝ። ግን በጣም ደስ ብሎኛል። አንደበቶች ያምራል። ታንጉ ደስ ይላል እና ታላቁ ጅብሪል በእውነት በጣም ታላቁ ጅብሪል እኔ በፕሮቴስታንት ቤተ እምነት ውስጥ ሆኜ በብዙ ማለት ነው እና ያኔ የነበረኝ የዛሬ 2 ዓመት ብታዩት ማለት ነው ጀምረውን ኧረ በስመ አብ በእውነት እንደዚህ የምታዳምጡት እንደዚህ ረጋ ብሎ የሚናገር ሰው አልነበረም እና ያው ቸርነቱና ምሕረቱ የማይከለክለን እግዚአብሔር ይህንን ድንቅ ነገር በእኔ ህይወት አደረገ። የእውነቴን ነው የምላችሁ እና እኔ መክሊቴን ያነሳሁት እውነት መክሊቴን ያነሳሁት በእኔ ኦርቶዶክሳዊ መሆን ሁሉም እጁ አለበት። ሁሉም ቅድም ወንድማችን አንትሽ ሲናገር ነበርና ከታብታብ ጀምሮ ከማስተማር አሁን ዲያቆን ዘማርያም፣ ዲያቆን ያሬዶ፣ ልደተ ቃል፣ ፈለገ አትናቶስ፣ እነ ታላቁ ጅብሪል፣ እነ ጋዲሳ፣ በተለይ ደግሞ ዮሐንስ የጠፋቸው ዋዴ በጣም ስራ ሰዓት መጣብኝና
እሺ በቃ በጣም ጥቂት ነገር ብቻ ልናገር። አኬም መጥቷል፣ ቀሲስም አሉ እና ይቀርበ ታላላቅ አባቶቼም ወንድሞቼም ስለቀደምኳችሁ ብዙ እኔ ወንድሞቼን ቅድሚያ በመስጠት ወንድሞቼ እንዲናገሩ እፈልጋለሁ። እውነቱን ለማ ይሄ ያለ ለበጥ ያልሆነ ነው የምናገረው። ቤተክርስቲያን ያሳደገችኝ ይህን ስለሆነ የመጣባ ቤተክርስቲያን እንደዚህ ናት። ደምዬ ልታይ ልታይ የማንልበት ልቅደም ቅደም የማንልበት ይልቁንም በትህትና በቃ ወንድሞቻችን ይበልጣሉ ይልቃሉ። ይሄ ከልብ ነው። ለዝም ብሎ ለሞቅታ ምናምን ሰው ምናምን እንዲል አይደለም። ይሄ ከሌለ ህይወቱ ህይወት አይደለም። አሁን ታላቁ ሲናገር ቅድም ከእግዚአብሔር ጋር ሚስጥራዊ ህይወት ይኑር ያለው ለዛ ነው። በቃ በጣም ያስፈልጋል። ደሜ አምስት ነገሮች ቶሎ ቶሎ ፖይንት ላንሳ። አንደኛ ከዚህ በኋላ ለምሳሌ አንዳንድ ሰው ቤቱ ይጨንቀዋል አይደለ? በቃ ቤቱ ትሏል የሆነ የሚያዝነው የሚጨንቀው የሚጎለው ነገር አለ። ፕሮቴስታንት እያለህ ሄደ ለምሳሌ አዳራሻችሁ አለ። አዳራሻችሁ ከተቆለፈ ተቆለፈ ነው አይደል? ደሜ ተቆለፈ። ሄደ አዳራሽ ጋር በሩ ጋር ቆመ ጸሎት ታደርጋለህ? በጣም ጥሩ። ሄደ አዳራሽ ልዘርፍ ነው ስለሚባል ልሰርቅ ነው ስለሚባል ሀቅ ነው። ልሰርቅ ነው ብቻ ሳይሆን ወሬ ምናምን ግልጽ ጥላቻ እንዳይመስልብኝ ፕሮግራም ከሌለ አንድ ሰው ወደ እዛ አገልጋዮች ከሌሉ ዘበኛ ብቻ ካለ እዛ ውስጥ መግባት አይቻልም። ይህ ሀቅ ስለሆነ ነው የምናገር። ልሰርቅ ነው ብቻ ሳይሆን እግዚአብሔር በዛ የለም። በቃ ማለት የምታምኑት ምንድን ነው? ቤቱ አዳራሹን ጨርሳችሁ ስትወጡ በቃ አለቀ። ያ ቤት ነው አይደል? ቤት ነው በቃ ስትመጡበት ነው በቃ እናመልካለን ስትሉ ነው እንግዲህ እግዚአብሔር ይገኛል የምትሉት። ቤተክርስቲያን ግን እንደዛ አይደለች። ቤተክርስቲያን ኦልሬዲ የእግዚአብሔር አይኖች የእግዚአብሔር ጆሮች ሁሌም በዛ ነው ያለው። አሁን ከዚህ በኋላ ሄደ የምትጸልይባት ጥግ ይዘህ የምታናግራት ጥግ ይዘህ የምትታሻት ጥግ ይዘህ የምታለቅስባት ቤት አለች። እግዚአብሔር መገኘቱ በዛ አለ። እስኪ ወደ እግዚአብሔር ቤት ሊሂድ ብለህ የምትሄድበት ቤት አለ። በቃ ወደ ቤተ እግዚአብሔር እንሂድ ብለህ ሰዎችን የምትወስድበት አለ። መቼ? በማንኛውም ሰዓት በሩ ቢዘጋም ውጭ ቆመህ የእግዚአብሔር መገኘቱ እየገባ እያመንክ የምትጸልይበት ቤት መጥተሃል። በዚህ ልትደሰት ይገባል። ደሜ ብቸኝነት ህይወት የለም። ደስ የሚለው በክርስትና ሁለተኛ ፖይንቴ ነው። የብቸኝነት ህይወት የለም። ቅዱሳኑ ይከበዋል፣ መላእክቱ ይገባዋል፣ እንደ ደመና በዙሪያ ይከባዋል። ሞቱ አበቃላቸው የምንላቸው በክርስትና ህይወት በኦርቶዶክስ ህይወት የለም። ህያዋን ናቸው። በክርስቶስ ያመኑ ህያዋን ናቸው። ሩጫ ጨርሰው በሰማይ ያሉትም ሩጫ እየሮጥንም ያለ ነው። በክርስቶስ ተጋጥመናል። ክርስቶስ ላይ ነው ያለ ነው። ብቸኝነት ህይወት የለም። በዛኛው በቀድሞ ህይወት አበቃላቸው ሞቱ አይሰሙም የምትልበት ጊዜ ነበረ። አሁን ግን ያ ህይወት የለም። አሁን የብቸኝነት ህይወት የለም። አሁን ከህያዋን ጋር ህያው ሆነ የምትኖርበት ህይወት ነው። የሚገርመው ብቻን አይደለህም። ልክ እዚህ ሉቃስ ወንጌል ላይ እንዳለው ይችን በለስ ፍሬ እንድታፈራ ልኮትኩታት፣ ልንከባከባት። ሰራተኛው የወይኑ ባለቤት የበለሷ ባለ ቁረጣት ሲለው ጌታዬ ይህችን በለስ ደግሞ ፍሬ እንድታፈራ እኔ ልንከባከባት፣ እኔ ኃላፊነት ልውሰድ፣ ፋንድያዋን ላፈስላት፣ ላጠጣት፣ ልንከባከባት እንዳሉ የሚንከባከቡ በጸሎታቸው የሚጠብቁ በጸሎታቸው ቅዱሳን መላእክቱ፣ ቅዱሳኑ፣ ድንግል ማርያም ይህ ሁሉ ያሉበት ህብረት ውስጥ ነው የመጣው። የሚሳሱልህ ልንከባከባት፣ ውሃ ላፈስላት፣ ላጠጣት የሚሉ ስለ አንተ በቅዳሴ ላይ ወንድም ያኬ ያለውን ምን አለ ባለፈው ሲያስተምረን በቅዳሴ ላይ የግል ጸሎት የምታደርጉ ሰዎች ግን ጤነኛ ናችሁ ሲል ነበር። አየህ፣ የህብረት ጸሎት ላይ እንኳን እንደፈለግ ግማሹ የሚያፏጭበት፣ ግማሹ የሚጮህበት፣ ግማሹ የሚስቅበት፣ ግማሹ የሚንቀጠቀጥበት ነገር የለም። በቃ ሁሉ በአንድ ልብ በአንድ መንፈስ ሆኖ የሚጸልዩበት ቤት ነው የመጣው። ስለዚህ በዚህ ልትደሰት ይባል። ሌላውስ ደሜ ስትመጣ የት ልሂድ ብለህ ግራ አልገባህም። መጣ አንድ ቤተክርስቲያን አለች፣ በወርቅም ትሰራ በግንብም ትሰራ በጭቃም ትሰራ፣ ያቸው አንድ ቤተክርስቲያን አለች። ተጠመክ፣ በቃ መድኃኔዓለም ቤተክርስቲያን ተጠመክ።
ማርያም ቤተክርስቲያን ብትሄድም ያው ነው። ገብርኤል ቤተክርስቲያን ብትሄድም ያው ነው። የት ልሂድ ብለህ ኮንፊውዝ የማትሆንበት ኦኬ። የነበርክበት ቤት ደግሞ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ሌላው የሆነ እንትን እያነበብኩ ነበረ ቅድም ከሆነ እንትን ወደሆነ እንትን መጡ ተብሎ እኔ ስም መጠር ስለማልፈልግ ነው። እንግዲህ ከቸርች ወደ ቸርች ነው፣ ግን በደስታ ተቀበሉ። እገሌን ዛሬ አጠመቅን ከገሌ ቸርች ወስደን፣ ከቸርች ወደ ቸርች ወስደው እኮ ነው። እና ልክ በቃ እምነት እንደቀየሩ አድርገው ነበረ ኮንሲደር ያደረጓቸው ማለት ነው። ሰው ክርስቲያን መሆን ከፈለገ አንዲቷ ቤተክርስቲያን ይመጣበት አለቀ። ስለዚህ በአንዲቷ ቤተክርስቲያን ጥምቀትን ስላገኘ ልጅነትን ስላገኘ አካል ስለሆንክ ስለተጨመርክ ስለተደመርክልን በጣም በዛ ደስ ይለን ይገባል። አንተም ደስ ይል ይገባል። ምክንያቱም በአሁኑ ሰዓት ፕሮቴስታንት ልሆን የሚል ሰው የት ነው የሚሄደው? በጣም እኔ ግራ ይገባኛል። መሰረተ ክርስቶስ ነው የሚሄደው? ሙሉ ወንጌል ነው የሚሄደው? ቃለ ሕይወት ነው የሚሄደው? የት ነው የሚሄደው? አንድ ሰው ፕሮቴስታንት ልሁን ቢል የት ነው የሚገባው? የት ነው? ምክንያቱም ሙሉ ወንጌል ከመሰረተ ክርስቶስ ከመካነ ኢየሱስ አትስማማ በትምህርት። መካነ ኢየሱስ ሕፃናትን ታጠምቃለች። መካነ ኢየሱስ በሚስጥራት ታምናለች። ሙሉ ወንጌል ደግሞ ኦፖዚት ቶታሊ ነው። ስለዚህ አንድ ሰው ጴንጤ የሆነ ሰው ጌታን ልቀበል ቢል የት ነው የሚሳተፈው? ለሚስጥር ሲሆን ለሚስጥራት ሳክራመንት ለመካፈል መካነ ኢየሱስ፣ ከዛ ደግሞ ሌላ እንደዚህ ብትንትን ያለ ህይወት የሌለበት ቦታ ነው የመጣው። አንዲቷ የክርስቶስ አካል ላይ መጣል። በዚህ እግዚአብሔርን ልታቀው ልታመሰግነው ይገባል ደሜ። ምክንያቱም ይሄን ቫሊዩ በጣም ልትረዳ ይገባል። የመጣሁበት ቦታ ምንድን ነው የሰጠኝ ቫሊዩ፣ ምንድን ያገኘሁበት ልዩ ነገር የሚለውን በጣም ጠንቅቀ ልታቀው ይገባል። ዋጋ እንድትሰጠው የመጣህበትን ነገር። የመጨረሻው ስለ ኦርቶዶክስ ለማወቅ ሂደቱ ምን እንደሆነ ይኸው ባንተ አየን ማለት ነው። አንዳንድ ሰዎች ስለ ኦርቶዶክስ ለማወቅ ኦርቶዶክስን አይጠይቁም። ስለ ኦርቶዶክስ ለመስማት ኦርቶዶክስን አይጠይቁም። በጣም የሚያስቅ በጣም ደግሞ የሚገርምም ድራማም ጨዋታም የሚመስል እንደዚህ የሚሰሩ ሰዎች እኔ በስንቱ እላችኋለሁ። ሲዝን 2 በስንቱ እላችኋለሁ። በቃ የድራማ ህይወት፣ የማስመሰል ህይወት። ስለ ኦርቶዶክስ ማወቅ ከፈለጋችሁ ኦርቶዶክሳውያን ነው የሚጠየቁት። ኦርቶዶክሳውያን ነው ትምህርታቸውን የሚገልጡት። ስለ ሙስሊም ማወቅ ከፈለግ ሄደ ኡስታዝን ጠይቅ። ስለ ፕሮቴስታንት ማወቅ ከፈለግ ሄደ ጴንጤ ፓስተርን ጠይቅ። ትምህርትን ተማር ያዝና ከዛ መርምር። ስለ ኦርቶዶክስ ማወቅ የፈለገ ሰው ደም የሚሄድበትን መንገድ ያደርጋል። ማንን ጠየቀ? ዘማርያምን። ማንን ጠየቀ? አኬን። ማንን ጠየቀ? ኦርቶዶክሳውያንን። ከሌሎቹ አፍ አልሰማም። ከቤተክርስቲያኗ ልጆች ከቤተክርስቲያኗ አማኞች ነው የሰማው። ቤተክርስቲያኗ የምትለውን የምትረዳውን ሰማ። አሃ ለካ እናንተ ስትናገሩት ይሄ ነው፣ ለካ እስካሁን ተዋሽቼ ነበረ፣ ለካ እስካሁን ውስጤ ጥላቻ ፈጥረውብኝ ነበር ብሎ ነቃ። ሊሰድበን የገዛቸውን ገድሎች አበረቱት። እኛ ሊነቅፍባቸው የደረደራቸውን ታምራትና ገድላት ሳቡት፣ ማረኩት። ምክንያቱም እኛ ስንተረጉመው እኛ ስናብራራው ያገኘው ጥቅም አየው፣ እንዴት እንደሚታይ አየው። ስለዚህ በዚህ በጣም እግዚአብሔር የረዳ እንድታስተውል አይምሮን እንድከፍት ይሄ ጭፍን ካለ የሆነ ቦክስ ውስጥ ካለ ነገር ወጥተህ እንድታመዛዝን ትክክለኛውን መንገድ እንድትሄድ ያደረገ ድራማ የሚሰሩ ሰዎች ስላሉ ነው። እዚህ ቲክታክ ላይ የፊልም አክተሮች ስላሉ ነው። የብሔራዊ ቲያትር ያላወቃቸው በጣም ብዙ አርቲስቶች ስላሉ ነው። አንተ ግን እሱን አልመረጥክም። ትክክለኛውን መንገድ መርጣል። ትክክለኛውን መንገድ ስትመርጥ ደግሞ ይኸው እዚህ ደረስክ ማለት ነው። ይህን በጣም ልታውቀው ይገባል። አኬ፣ ዘማርያም፣ እዮባ፣ ዮሐድዬ፣ አንትሽ፣ እነቀሲስ አባቶቻችን ጠቅላላ ስማችሁን የጠራሁት ያልጠራሁት ሁላችሁም በቃ ደሞዛችሁ ይሄ ነው። በርቱ 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 በርቱ። በቃ እየበረታችሁ እንደ ደሜ ተሳዳቢ አልነበረም። ከእኔና ደሜ ብዙ ተናግረናል። የሚጮህ የሚሳደብ እንደ ደሜ አልነበረም። ዛሬ የድምፁ እርጋታ ራሱ ይዩት። ዛሬ የአንደበቱ አይደለም ዛሬ ያለው። ዛሬ የሚያሳድደው የሚሳደበው ደሜ ዛሬ አይገርምም? መሰደብ ጀመረ። ዛሬ ደሜ ቤት ተከፍቶ መሰደብ ጀመረ። ያ የሚሳደበው ደሜ ይበልህ እንግዲህ ያው መጣ፣ ክርስትናው ላይ መጣ። በቃ ትሰደባለህ፣ በደንብ አጀንዳ አድርገህ ትሰደባለህ፣ ትወቀጣለህ። ገና እንኳን ተሰደብክ። ይሄ ነው ክብርህ፣
ይሄ ነው ጸጋክ፣ ይሄ ነው ቫይታሚን ላንተ የምትውጠው የምትቀባው ቫይታሚንህ ሴራቪክ ይሄ ነው። ከዚህ በኋላ በቃ መጣሃ ወጣሃ። ኦኬ። ስለዚህ ስድብ ይመጣብሃል። ስለዚህ ተጀምሯል፣ ስድቡ ትችቱ ተጀምሯል። ልትደሰት ይገባል። ልትማረር መልስ ልትሰጥም አይገባም። ደሜ አንተን በህይወትህ ግለጥ። ትክክለኝነትህን አንተ ወጥተህ መግለጽ የለብም። ደሜ ህይወትህ ይመስክር። ኦኬ። ንግግርህ ይመስክር። ትዕግስትህ፣ ጥበብህ፣ ማስተዋል ይመስክር። ወጥተህ ትክክል ነኝ ብለህ ልትላላጥ ልትጋጋጥ አያስፈልግም። ክርስቲያን ወጥቶ ትክክልነቱን ፕሩፍ ለማድረግ አይሮጥም። ክርስቲያን ወጥቶ ህይወቱን ክርስቶስን ለማሳየት ክርስቶስን ለማንጸባረቅ በቃ በስራ ለመገለጥ በህይወት ለመገለጥ በአንደበት ለመገለጥ በህይወት ለመገለጥ ነው ዓላማው። ስለዚህ በህይወት ተገለጥ። የትኛው መገለጥ? በህይወት ትህትና ክናሳይ። ከዚህ በኋላ ደሜ ለማንም በኃይለ ቃል እንዳትመልስ። ሰደቡ እንዳትመልስላቸው በኃይለ ቃል፣ በፍቅር መልስላቸው፣ በቃለ እግዚአብሔር መልስላቸው። ከዛ በተረፈ ልቦና ይስጣችሁ በላቸው። እየወጣህ ቪዲዮ መስራት እየወጣህ ምናምን መልስ እንዳታደርገው ደሜ፣ አንተን አይመጥንም። ከዚህ በኋላ ትልቅ የሆነ አላ በአንተ የክርስቶስን ክቡር ስጋ ክቡር ደም በልተሃል። በአንተ ክርስቶስ አለ፣ አንተ በክርስቶስ አለ። ዝቅ ማለት የለብህም። ክብርን ው ክርስቲያን ሆነሃል። አንተ ክርስቶስን በልተህ አጠጥተሃል። እንደ በላ እንደ ጠጣ ሰውን ትልቁን በትህትናክ በጥበብህ በማስተዋልህ በዝምታ አሸንፍ። ለሁሉ መልስ አይሰጥም፣ ለሁሉ አይነገርም። ደግሞ በጣም አስተዋይ ሆነ በዝምታክ በህይወትህ በእርጋታ በትህትናክ በአንደበትህ በሚወጡት የፍቅር ቃላቶች የትህትና ቃላቶች ኦኬ ተገለጥ አሁን። ምክንያቱም ዘጸአት ሆኖላል። ወጥተሃል። አንተ አሁን ከወጣህ እንደወጣ ሰው መሆን አለብህ። ስለዚህ አደራ የምልህ እሱን ነው። በምንም መልኩ እንዲሁም ስትመሰገን ፍራ፣ ስትደነቅ ፍራ፣ ስትሰደብ እንዲሁም ደስ ይበል። ያኔ ሴጣን አናድሃል ማለት ነው። ዲያብሎስን ረብሸዋል ማለት ነው። ስትመሰገን ግን ፍራ። እንዲሁም ምስጋናን ሽሽ፣ በተቻለ መጠን አድናቆትን ሽሽ፣ ጭብጨባን ሽሽ። የምንሰጥ ነገር የለም። የምንሰጥ መስቀል ነው የምንሰጥ። ቤተክርስቲያን አንገት ላይ ወርቅ አልታሰረልን። ታስሮላል? አልታሰረልን። መኪና ገዝቶ የሰጠ ሰው የለም። ገንዘብ ተሰባስቦ ኦኬ 1 ሚሊዮን ብር እንዲሁ አልተባልክ። የምንሰጥ መስቀል ነው የምንሰጥ። ውዱ ስጦታችን መስቀል ነው። ውዱ ስጦታችን የክርስቶስ ክቡር ስጋ ክቡር ደም ነው። ከዚህ በላይ ስጦታ የለንም። ድሃዎች ነን። በስጋ ባለጸጎች አይደለንም። ምንም የምናደርግልን ነገር የለም። ደሜ እንዳትጠብቅ የለም። ድሃዎች ነን፣ ግን ደግሞ በመንፈስ ደግሞ የበረታንን፣ በመንፈሳዊ ጸጋ ደግሞ ሀብታሞች ነን። በመስቀላችን ሀብታሞች ነን። በክቡር ስጋ በክቡር ደግሞ ሀብታሞች ነን። መስቀል እንሰጣለን። መስቀልን ተሸክመ ተከተለን። ጭብጨባ፣ ውዳሴ፣ ሙገሳ፣ ሆይ ሆይ እንዳትፈልግ ደሜ። እነዚህ ሁሉ ያሰናክለዋል፣ ሀሳብን ይሰርቁታል። እነዚህ ሁሉ ከጀመርከው መንገድ ያስቆመዋል። የብዙ ሰዎች ውድቀት፣ የብዙ የእኛ ችግር ጭብጨባ፣ አድናቆት፣ ሙገሳ መፈለግ ነው። ስለዚህ ክርስትናው ደግሞ መጋደል ነው። ከዚህ በኋላ ልትጋደል ነው የመጣው። ባይዘወይ ደምዬ ልትጋደል፣ ከስጋና ከደም ፍላጎት ጋር ልትጋደል፣ ከአጋንንት ጋር ልትጋደል፣ ከምንፍቅና ትምህርት ጋር ልትጋደል። በዛ ውስጥ ምቾት የለም። ጭብጨባ ከበዛብህ ሽሽ፣ አድናቆት ከበዛብህ ሽሽ። ደሜ አልፈልግም በላቸው። የሚያደንቁ ሰዎች አልፈልግም፣ ጸልዩልኝ፣ አበርቱኝ በላቸው። እንዲሁ ሊያደንቁ ሊያሞካክሩ ሲሞክሩ አስቁም፣ አይጠቅምህም። ይልቁንም ጸልዩልኝ፣ አበርቱኝ በላቸው። ከወንድሞች ጋር ከነ አኬ ከነ ዮሐድዬ ከነ ታላቁ ከነ ዘማርያም ከነሱ ጋር አብረትን አጠንክር። ኦኬ በቃ ቁጭ ለምትማርበት ታይም ይሁን። ኢንዶሚ እንዳትሆን ኢንዶሚ ገባ ወጣ ድርስ ከዛ ሆይ ምናምን እንዳትሆን። ቁሌቱን በደንብ ተቁላላ። በደንብ በመጀመሪያ ልክ ነህ ያሬዱ። እናንተ እንግዲህ 2 ዓመት ነው ያበሰላችሁኝ። 2 ዓመት ገባ 2 ዓመት ነው ያበሰላችሁኝ። እንደዚህ የሆነ ፎሽፋሻ ምግብ አይደለሁ። ፋስት ፉድ የሆነ ምግብ አይደለሁ። በጣም ፋስት ፉድ ምግብ አይደለሁ።
እግዚአብሔር ፍጻሜን ያሳምርልህ ደምዬ። ሀብተ ወልድ እግዚአብሔር ፍጻሜን ያሳምርልህ። በጣም ደስ ብሎኛል። አኬ እንኳን ደስ አላችሁ። ዮሐድዬ ታላቁ ዘማርያም ሌት ተቀን እንቅልፋታችሁ ማስተማራችሁ ይኸው ለዚህ ነው እና አስተምሩን፣ በርቱልን። እናንተም ፍጻሜያችንን የሁላችንም ያሳምርን። ለክቡር ሥጋ ለክቡር ደሙ ያብቃን። እናንተ አባቴ ብሩካን ኑ የሚለውን የህይወትን ቃል የምንሰማበትን ጸጋና ህይወት እግዚአብሔር አምላካችን ያድለን። ጀስትኒ እንደምዬ በጣም እግዚአብሔር ያክብር። መዝሙርዬ ቴንክ በጣም ደሜ ቀሲስ በጣም ቆይተዋል። ያው በእውቀት ሐዋርያው አኬ በጣም ይበልጣል፣ በእድሜ ትንሽ ስለሆነ ቀሲስ ይቀጥሉና ከዛ አኬ ከዛ ይዋድ ይቀጥሉ። ስለቆዩ ነው እሳቸው። መልካም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ ብያለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እንኳን ለዚህ ቀንና ለዚህ ሰዓት በሰላም በጤና ደረሳችሁ አደረሰን። አምላከ ቅዱሳን ስሙ የተመሰገነ ይሁን። እንግዲህ በአካል አንድ ጊዜ አግኝቼ ነበር፣ ዛሬ ደግሞ እንደዚህ ተገናኘን። እግዚአብሔር ይመስገን። ያው የመዝሙረ ያሬድ ሰርግ ጊዜ ተገናኝተን ነበር ይመስለኛል በአካል። ስለዚህ እግዚአብሔር ይመስገን በጣም ደስ ስላለኝ ነው። እኔ ብዙ ጊዜ አልገባም። ፎሎ ራሱ ያደረኩት ዛሬ ነው እውነታውን ለመናገር እና ፎሎ አድርጌ ነው የገባሁት። ምን ለማለት ነው በጣም ደስ ስላለኝ እኔ አንድ ሁለት ቃል ብቻ ለመናገር ነው። የመጀመሪያው ነገር እንግዲህ በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ አንድ ቃል በሰፊ ይናገርና 31 ላይ ሲደርስ አይናቸው ተከፈተ የሚል ቃል አለ። ይሄ ታሪክ ያው አብዛኛው ስለ ኤማሁስ መንገደኞች ነው። ይቤዠናል ያሉት ተስፋ ያደረጉት ክርስቶስ እንደተሰቀለባቸው፣ ፍርድ እንደተጓደለባቸው እርስ በርሳቸው የቀኑን ሐሩር ያሸዋውን ግለት ተቋቁመው ሲሄዱ ክርስቶስ በመንገዳቸው አብሯቸው ነበረ። ፈርተው ነው የሸሹት። ከኢየሩሳሌም ወጥተዋል፣ ወደ ኤማሁስ ሄደዋል። ወደ መኖሪያ መንደራቸው ተመልሰው ነበር። ክርስቶስ አብሯቸው ተጓዘ። ያንዳንዱን ነገር ተርጉሞ ነገራቸው። በፍርሃት መንፈስ ውስጥ እያሉ ነው የነገራቸው። ሲመሽ መሽቷልና እኛ ዘንድ እደር አሉት። ወደ ቤታቸው ገባ። በማዕድም ተቀመጡ። ማዕዱንም ባርኮ ቆርሶ በሰጣቸው ጊዜ አይናቸው ተከፈተ ነው ሐሳቡን ለማሳጠር። አይናቸው ተከፈተ ሲባል መቼም ስጋዊ አይናቸው የተከለለ ወይም ደግሞ አይነ ስውራን አልነበሩም። ግን ውሳጣዊ አይናቸው አይነ ልቦናቸው ነው የበራው። ክርስቶስ መሆኑን አብሯቸው የነበረው ያልተዋቸው፣ በፍርሃት ውስጥም እያሉ ያልተዋቸው እግዚአብሔር እንደነበረ አወቁ ማለት ነው። ሞትን ድል አድርጎ እንደተነሳ እነዛ እህቶቻቸው የነገሯቸው፣ እነ ማርያም የነገሯቸው፣ እነ ቅዱስ ጴጥሮስ የነገሯቸው እውነት መሆኑን ተረዱ። በፍርሃት ውስጥ፣ በድንጋጤ ውስጥ፣ በድካም ውስጥ የነበሩት አይናቸው ሲከፈት እንደ አንበሳ ጥጃ እየዘለሉ ከኤማሁስ ወደ ኢየሩሳሌም ተመልሰዋል። በፍርሃት ነው የሸሹት፣ ፈርተዋል። ሰላምን ይሰጠናል ያሉት አጣ ነው። በቃ ቤዛችን አይደለም፣ ቤዛችን ሳይሆንልን ቀረ፣ በቃ ሌሎችም ሊዘባበቱብን ነው ሲሉ ክርስቶስ ደግሞ አብራቸው እንዳለ ነገራቸው፣ አሳያቸው፣ ተገለጠላቸው። ምን ለማለት ፈልጌ ነው? ከዚህ በፊት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድክ የቤተክርስቲያን ልጅ እንደነበርክ ነው ቅድም የሰማነው። ይሄ ማለት ከክርስቶስ ጋር ነበርክ። ከዛ በአጋጣሚ በፍርሃት መንፈስ ውስጥ ነበርክ። ከቤቱ ወጥተሃል።
ሄደሃል። በድንጋጤ ውስጥ በግራ መጋባት ውስጥ ምንድን ነው በሚል ሀሳብ ውስጥ ነበርክ። ክርስቶስ ደግሞ ዓይንህን አበራልህና ዛሬ ደግሞ እንደ አንበሳ ጥጃ ወደ ቤቱ ተመለስክ ማለት ነው። እሺ በጣም እግዚአብሔር ክብሮት እውነት ግን በጣም ይሄ ነው። በርታ ነው የተናገሩ ያሉት እርሶ የውስጤን ነው የተናገሩ ያሉት ቀሲስ። በጣም የሚገርም ነው። የሚገርም ምክር፣ የሚገርም ሀሳብ ነው እየሰጡኝ ያለ እውነት። እግዚአብሔር እንደው አገልግሎቱን፣ ቤተሰቡን፣ የእርሱ የሆነውን ነገር ሁሉ ያስፋሎት፣ ይባርክሎት፣ የመላእክት አይለዩት። እውነት የድንግል ማርያም ጸሎት እንግዲህ ከእርሶ ጋር ትሁን። አሜን። ስለዚህ በርታ፣ ጠንክር። ስለዚህ እንደ አንበሳ ጥጃ እየጠለሉ ወደ ወንድሞቻቸው ተመልሰዋል። አንተ ወደ ህብረቱ በህብረት ወደሚጸለይበት ቤት፣ እነሱ በህብረት ወደ ተሰበሰቡበት ቤት ነው የተመለሱት። አባታችንን አገኘ ነው፣ መምህራችንን አገኘ ነው፣ ክርስቶስ ሞትን ድል አድርጎ ተነስቷል ብለው ነው የተናገሩት። የምስራች ተናግረዋል። ግን ክርስቶስ ደግሞ ምን አላቸው ሲያስጠነቅቃቸው? በሌላ የመጽሐፍ ቅዱስ ክፍል ላይ ኩኑ ጠቢባነ ከመ አርዌ ምድር ወየውሃነ ከመ ርግብ በሉ ከዛሬ ጀምሮ አላቸው። ሲነግራቸው እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ አላቸው። ይሄ ማለት ምንድነው? እባብ በመንገድ ላይ ሲተኛ አንገቱን ይጠቀልልና ጭንቅላቱን ሸፍኖ ነው የሚተኛው። እባብ ወገቡን የሚቆረጥ መሄዱ አይቀርም፣ ጭንቅላቱን ብቻ ይሸፍናል። ስለዚህ ምንድነው? በዓለም ላይ ስትሆኑ ብዙ መከራ አለባችሁ፣ ነገር ግን ራስ የሆንኩትን እኔን እንዳትክዱ ተጠንቀቁ ሲል ነው። ስለዚህ ራስህን ጠብቀው። ራስህ ክርስቶስ ነው። ራሳችን ክርስቶስ ነው። ሞገሳችን ክርስቶስ ነው። አለኝታችን ክርስቶስ ነው። የሚያኖረን የሚጠብቀን ክርስቶስ ነው። ከውድቀት የሚያነሳን ክርስቶስ ነው። ስለዚህ እንደ ርግብ ደግሞ የዋህ ሁኑ ሲል አንዱ እንደው ከአንድምታው መካከል አንዷን ብቻ ለመናገር ሀዳጋያነ በቀል መሆን ማለት ነው። ኃጢአትን ይቅር የሚል የሰውን በደል የማያስታውስ እንደዚህ አድርጎኛልና ይሄንን ላድርግበት የማይል ሰው መሆን አለበት። አሁን አንተ በክርስቶስ ታትመሃል። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድክ ልጅ የነበርክ ቢሆንም ዛሬ ደግሞ ታድሰሃል ማለት ነው። እንግዲህ ያንተን ዛሬ መነሳት ከአልዓዛር ጋር አገናኘው። አልዓዛር ሕያው ነበረ፣ ሞተ። ክርስቶስ ደግሞ ከሞት አስነሳውና ሕያው ሆኖ እንዲኖር አደረገው። ስለዚህ ዛሬ ልክ ከመቃብር ወጥቶ ክርስቶስ አልዓዛር ተነስ ብሎ ከመቃብር እንዳስነሳው እንዳልዓዛር አንተንም ደግሞ ከሌላ ስፍራ ነጥቆ ወደ ቤቱ አምጥቷል። ተነስ ብለዋል፣ አስነስቷል። ስለዚህ ከዚህ በኋላ ሕያው ነህ ማለት ነው። በሕያው በክርስቶስ ሕይወቱ በሆነው በክርስቶስ በደሙ የተዋጀ የቤቱ ልጅ ሆነሃል ማለት ነው። ምርጥቅ አድርገዋል ማለት ነው። እና በጣም መጠንከር መበርታት ይጠበቅብሃል። ከዚህ የበለጠ ለመናገር ብዙ ሰዎች ስላሉ እኔ አልናገር፣ ይበቃኛል። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ ጸጋና ሰላም ይብዛልህ። ቸርነቱና ምሕረቱ ይቅርታው በዘመን ሁሉ ካንተ ጋር ይሁን። ሰው እንደ ማር እንስሳ እንደ ሳር ይውደድህ። ጸጋና ሰላም ይብዛልህ። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ጣዕሟ ፍቅሯ እናትነት አማላጅነቷ አይለይ። ፍቅሯን በልቦና ጣዕሟን በአንደበት ያሳድርብህ። እግዚአብሔር አምላካችን ቸርነቱን ምሕረቱን ይቅርታውን ለሁላችን ያደርግልን። ሁላችሁም የተዋሕዶ ልጆች ለወንድማችሁ ወንድማችን እግዚአብሔር አምላክ በቤቱ እንዲያጸናው በሕይወት እንዲኖር የመንግስቱ ወራሽ እንግዲህ ጅማሬ ነው። አሁን የዛሬው ጅማሬ ነው። ሁሉም ሰው ጅማሬ ነው በነገራችን ላይ እና በጅማሬ ውስጥ ነው ያለ ነው። ፍጻሜያችን የሚሆነው የምድር ህይወታችን ሲያልፍ ነውና ስለዚህ በምድር ላይ ስንሆን ሁልጊዜ ጀማሪዎች ነን። ትህትና ያስፈልገናልና እግዚአብሔር በትህትና በፍቅር በሞገስ እንድትመላለስ አምላከ ቅዱሳን ይርዳ። በርታ፣ ጠንክር። የቅዱሳኑ በረከት አይለይ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በድጋሚ እንኳን በህይወት እንድትኖር መድኃኔዓለም ጠራ። እግዚአብሔር ይስጥልኝ። አመሰግናለሁ ቀሲስ፣ እግዚአብሔር ያክብርልኝ። ቴንኪው አኪሻ ወንድሜ። ዘማሪ ፋንቱ እዚህ ቤት ለመጀመሪያ ጊዜ ስለገባሽ አመሰግናለሁ። አኬ ትቀጥላለህ።
አሀ ሰላም ለሁላችሁ ይሁን። ደሚዋ ከባድ ሰው እንዴት ነህልኝ? እኔ ከማውራቴ በፊት እሺ አወራለሁ። ያው አክቹዋሊ ትምህርት የሚመስል ነገር አላወራም፣ ግን እስቲ እነ መምህር በረከትም እነ ፋንቲሽም ስላሉ እንግዲህ እነሱ እንኳን ደህና መጣ ምናምን ይበሉ እና እንትን እላለሁ፣ እቀጥላለሁ። ዘማሪ ፋንትሽ እንዴት ነሽ? ሰላም ላንቺውን። ደምዬ እንዴት ነህ? ደህና ነህ ሆይ? መምህራን አባቶች ይፍቱኝ፣ ሁላችሁም እንዴት ናችሁ? እንኳን ለዚችና ለተባረከች ቀን አደረሰ ለማለት ነው። በጣም ብዙ እንግዶች አሉብህ ከታች አውቃለሁ፣ ግን ደስታዬን መግለጽ ነው። በዝማሬ ብታርግልኝ ደስታሽ ስትገልጪ በዝማሬ ብታርግልኝ፣ በዝማሬ እግዚአብሔርን እያመሰገሽ ብትዘምሪልኝ ምን ይመስልሻል? ለእግዚአብሔር ብትዘምሪ ብዙ ሰው እንትን ስላለ አንድ ደቂቃ 2 ደቂቃ ይገባል ይገባል። ይፍቱኝ አባቴ ብያለሁ። አንደበት የሚያወጣ የምስጋናን ቅኔ የአምላክ የማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ስዘምር አብሬ። እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበት የሚያወጣ የምስጋናን ቅኔ አምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድንሰግድ ነገስታት ቢያውጁም፣ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ።